ሰላም ጤና ይስጥልኝ ውድ የተማው ቤተሰቦች፣ ዛሬም እንደተለመደው ቤት ስንገዛ መጠንቀቅ ስላለብን ጉዳዮች ልናስረዳ ወይም የተወሰነ መነሻ ሀሳብ ልንሰጣችሁ መጥተናል። ስለመጣችሁ እጅግ በጣም ደስ ይለናል። በመጀመሪያ ጉዳያችን ላይ የምናየው ያው እንደምታውቁት በብዙ መልኩ የቤት ግብይት ከሌሎች አይነት ነገሮች ግብይት እጅግ በጣም የተለየና ምናልባት ደግሞ የእድሜ ዘመን እጣ ፋንታችንን ወይንም ደግሞ ምናልባት ተርፎን ላይሆን ይችላል፣ ነገር ግን የግድ ስለው የተሻለ ህይወት ለመኖር ቤት እጅግ በጣም አስፈላጊ ስለሆነ ያለውን ውስን ገቢ አጠራቅሞ ቤት ላይ ማፍሰስ መቻል እጅግ በጣም ትልቅና አስተዋይነትን የሚጠይቅ ጉዳይ ነው። ስለዚህ ያለንን ውስን ገቢ ወይንም ደግሞ በተወሰነ አይነት መልኩ የተሻለ ገንዘብ እንዲያመጣልን የምናስበውን ጉዳይ በበቂ መልኩ በጥናትና በጥንቃቄ ኢንቨስት ለማድረግ መሞከር እጅግ በጣም ትልቅ የሆነ ጥንቃቄን የሚፈልግ ጉዳይ ነው። ስለዚህ እሱንና ተያያዥ ጉዳዮችን ዛሬ ልናስረዳ መጥተናል። ስለመጡ እጅግ በጣም ደስ ይለናል። ቀጥታ ወደ ፕሮግራማችን እንገባለን። እንግዲህ በብዙ አይነት መልኩ ቤት የሚለውን ጉዳይ ወይም ርዕሰ ሀሳብ ስናነሳ በብዙ አይነት መልኩ በተለያየ አይነት መልኩ ልንተረጉመው እንችላለን። በዋናነት ግን ሁላችንም የሚያግባባን ነገር ቤት መግዛት እጅግ በጣም አስፈላጊ፣ እጅግ በጣም አመርቂ፣ በብዙ አይነት መልኩ ህይወታችንን በተሻለ አይነት መልኩ ሊቀይር የሚችል ምናልባት ደግሞ ከሪል ስቴት ባለሙያዎች አንጻር ሲታይ የኢንቨስትመንት አማራጭ እንደሆነ እናስባለን። ስለዚህ እሱን አይነት ውሳኔ ለመውሰን በትክክል ምን ጉዳዮችን መረዳት ያስፈልጋልና ተያያዥ ጉዳዮችን በዛሬው ርዕሰ ጉዳያችን ላይ ልናስረዳ መጥተናል። ስለመጡ እጅግ በጣም ደስ ይለናል። የመጀመሪያው ጉዳያችን ቤት ስለመግዛት ስናስብ ቤት ምንድነው፣ እንዴት ይሸጣል፣ በምን አይነት መልኩ ይሸጣል እና ተያያዥ አይነት ነገሮችን መረዳት እጅግ በጣም አስፈላጊና ተገቢ ነው። ቤትን በብዙ አይነት መልኩ ከብዙ ሻጮች ልናገኘው እንችላለን። አንደኛ በብዙ አይነት ተደራራቢ ምክንያቶች ወይም አላስፈላጊ ምክንያቶች ቤቱን የሚሸጥ ሰው ይኖራል። በተለያየ አይነት መልኩ ምናልባት በፍልሰት ምክንያት ወይም በተለየ አይነት ቤተሰባዊ ጉዳይ ምክንያት ቤት የሚሸጥ ሰው ይኖራል። በዋናነት ግን ቤት ምንድነው የሚለውን ነገር ቤት ምን ያደርግልኛል፣ ለምን እገዛዋለሁ እና እንዴት እገዛዋለሁ የሚለውን መነሻ ሀሳቡ ጭንቅላቴ ውስጥ ሊኖር ይገባል። የመጀመሪያው ወሳኙ ቁም ነገር ቤት መግዛት ማለት ገንዘቤን በአስተማማኝ የኢንቨስትመንት አማራጭ ላይ ማስቀመጥ መቻል ማለት ነው። ስለዚህ እሱ ደግሞ ምን ይፈልጋል? በእርግጠኝነት ሁሉም ሰው ካሽ ስላለው፣ ሁሉም ሰው ገንዘብ ስላለው ብቻ አይደለም ቤት የሚገዛው። በተለያየ አይነት መልኩ ቤት የምንገዛበት የተለያዩ አይነት ብልሃቶች አሉ። ከብልሃቶች አንዱ በዋናነት የምንጠቀመው የገንዘብ ማግኛ መንገድ ብድር ነው። ብድር ደግሞ በብዙ አይነት መልኩ ብዙ ድርጅቶች ወይም ባንኮች ይሰጣሉ። ባንኮች የሚሰጡበት የራሳቸው መመዘኛና ሂደት አለ። ምናልባት ኢትዮጵያ ውስጥ መግዛት ከፈለግን ቤት ላይ ለማበደር የተቋቋመ ባንክ ብዙም የለም። በዋናነት ግን አንድ ከቤት ጋር የሚሰራ የቤት ብድር ለመስጠት በቋሚነት በቅርብ የተቋቋመ ባንክ አለ። ከሱ ጋር መስራት አንድ አማራጭ ነው። እንዲሁም ደግሞ የተለያዩ የግል ባንኮች ቤት ለመግዛት የሚያበድሩ አይነት ድርጅቶች አሉ። ስለዚህ እነዚህ ድርጅቶች ለማበደር ቅድመ ሁኔታቸው ምንድነው፣ በምን አይነት ወለድ ያበድሩናል፣ ለምን ያክል ጊዜ የሚለውን ማጥናትና መረዳት እጅግ በጣም አስፈላጊ ነው። ስለዚህ ብልሃቱ ይሄ ነው። ከዚህ ቀጥሎ ጥንቃቄ ማድረግ ያለብን ብዙ ጉዳዮች አሉ። ቤት ስለመግዛትና ስለመሸጥ ስናስብ የብዙ ሰዎች ተዋናኝነት፣ የብዙ ባለድርሻ አካላት የተለያየ አይነት ሚና ይኖራል። ስለዚህ እነዚህን ሚናዎች በጥንቃቄ መረዳት እጅግ በጣም ያስፈልጋል። በእርግጠኝነት ብዙዎቻችን ቤት ስለመግዛት ስናስብ በዋናነት የሪያሊተር ወይንም ደግሞ የሪል ስቴት ኤጀንት በህሊናችን ወይም በስነ ልቦናችን ሀሳባችን ሊመጣ ይችላል። በዋናነት እነሱም ቢሆን በዋናነት የነሱ ኑሮ የተያዘው ቤት ከመሸጥ ጋር
ጋር የተገናኘ ነው። የተገናኘ መልኩ ነው። ቤት ከሸጡ በእርግጠኝነት የተሻለ ኮሚሽን ያገኛሉ። ስለዚህ የተሻለ ኮሚሽን ለማግኘት ደግሞ በብዙ አይነት መልኩ እኛ ላይ ጫና ያደርሳሉ። እኛ ላይ ጫና ሲያደርጉ ምን አይነት ጉዳዮችን ጥንቃቄ ልናደርግ ይገባል? አንደኛ የመክፈያ ጊዜ ምንድነው? ሁለተኛ ማዕቀፉ ምንድነው? ሶስተኛ በምን አይነት ሁኔታ ውስጥ ከፍዬ ላጠናቀቅ እችላለሁ የሚለውን የራሴን ነባራዊ ሁኔታ እጅግ በጣም አስፈላጊና ተገቢ ነው። ስለዚህ እነዚህን መነሻ ባህሪያት ወይም መነሻ ነጥቦች ከሰጠናችሁ በኋላ ማየት ያለብን ነገር ብዙ ጊዜ ከሪል ስቴት የምንግዛ ከግለሰብ በዋናነት ቤት የሚሸጥበት የራሱ በቂና አጥጋቢ ምክንያት ይኖራል። አንዳንዴ ከግለሰብ ስንገዛ አንዳንዴ በቤተሰብ ጉዳይ ምክንያት ወይም በቤተሰብ ሞት ወይም በቤተሰብ መበተን ምክንያት የሚሸጥ ሁነኛ ቤት አለ። በተለያየ አይነት መልኩ ሰው ደግሞ ምናልባት ቤቱን ከገዛ በኋላ አካባቢ መቀየር ቢያስፈልገው በእርግጠኝነት ቤቱን ይሸጧል። ከዛም ውጭ የተለያዩ አይነት የማጭበርበር መንገዶች እጅግ በጣም እየተለመዱ ነው። አሁን በስፋት እየተለመደ የመጣው ካርታ ወይም ደግሞ ፌክ አይነት ካርታ ያለው ቤት የሚሸጥበት አይነት ሁኔታም አለ። ስለዚህ የመጀመሪያው እና ወሳኙ ጥንቃቄ ማድረግ ያለብን የሚሸጥበትን ምክንያት በሁነኛ አይነት መልኩ በትክክለኛ አይነት መልኩ መረዳት እጅግ በጣም አስፈላጊና ተገቢ ነው። ያው እንደሚያውቁት ደላላና ምላሱ እጅግ በጣም አስቸጋሪና ምናልባት እኛን ችግር ውስጥ ሊከተን የሚችል አንድ ጉዳይ ነው። ስለዚህ እነሱንና ተያያዥ ነገሮችን መጠንቀቅ፣ ለምን እንደሚሸጥ በትክክል ማወቅ እጅግ በጣም ያስፈልጋል። በእርግጠኝነት ለምን እንደሚሸጥ ማወቅ ስል እንግዲህ ግራ ሊገባ ይችላል። በዋናነት ግን ማለት የፈለኩት ምናልባት ሪል ስቴት አልሚ እንኳን ቢሆን ያለቀ ቤትና ያላለቀ ቤት ሲሸጥ ምክንያቱ ይለያያል። ያለቀ ቤት ሲሸጥ በእርግጠኝነት ገንዘብ ለማመንጨት ወይም ገቢ ለማመንጨት እጅግ በጣም በውስን ጊዜ ውስጥ በትንሽ ጊዜ ውስጥ ገንዘብ ማመንጨት ይጀምራል። ስለዚህ በበቂ መልኩ ያለቀ የተጠናቀቀ ጉዳይ ከሆነ በተለይ ደግሞ ካርታና የራሱ የሆነ መለያ የንብረት መለያ ሰነድ ካለው ያ እጅግ በጣም እፎይ የሚያሰኝ ጉዳይ ነው። ከዛ ውጪ ግን በግንባታ ላይ ያለ ከሆነ ምናልባት አዲስ እየተዘጋጀ ያለው ሕግ እርግጥ ከ80% በላይ ያልተጠናቀቀ ቤት እንዳይሸጥ የሚያግድ ይሆናል። ግን ግንባታው በምን ያክል ደረጃ እንደደረሰ በምን አይነት መልኩ ሁኔታ ላይ እንዳለ ማወቅ እጅግ በጣም አስፈላጊና ተገቢ ነው። እንዲሁም ደግሞ ቅድም እንደገለጽኩት ወይም እንዳብራራሁት ከግለሰብ ከሆነ ለምን ይሸጣል የሚለውን ነገር በትክክል መረዳትና መወሰን መቻል አለብን ብዬ አስባለሁ። ከዛ ውጪ በሁለተኛ ጉዳይ ቤት መግዛት ተራ እቃቃ ወይም ተራ አይነት ግብይት አይደለም። ወይንም ደግሞ በ20ና በ30 ብር የምናደርገው ግብይት ስላልሆነ እጅግ በጣም ሜጀር የሆነ ኢንቨስትመንትን ወይም ሜጀር የሆነ ካፒታልን የሚጠይቅ ስለሆነ የህግ ጉዳዮች ይኖሩታል። የህግ ጉዳዮችን በተለይ ደግሞ ከግለሰብ የምንገዛው ከሆነ ከግለሰብ ከገዛ ነው ቤቱ ለምን እንዴት ይሸጣል? ከህግ አግባብ ምን አይነት ተጠያቂነትን ያስከትላል? ምናልባት የገዛውት ገንዘብ ሊከስር ይችላል፣ ላይከስር አይችልም የሚለውን ነገር ማረዳት እጅግ በጣም ያስፈልጋል። ከዛ ውጪ የህግ ጉዳዮችን በትክክል ከህግ ባለሙያዎች ማጣራት እጅግ በጣም አስፈላጊ ነው። ከዛም ውጪ ቤተሰብና በዙሪያችን ያሉ ሰዎች ሊያግዙን ወይም የተወሰነ የመረጃ ምንጭ ሊሆኑን ይችላሉ እንጂ ማረጋገጫ ሊሰጡን አይችልም። ስለዚህ ማረጋገጫ ማግኘት ካለብን በዋናነት የሪል ስቴት አሻሻጮችን ማግኘትና ማውራት እጅግ በጣም ያስፈልጋል። በእርግጠኝነትም የሪል ስቴት አሻሻጮችን ማግኘትና ማውራት እጅግ በጣም አስፈላጊና ተገቢ የሚሆንበት ምክንያት አለ። በዋናነት ግን እኛ ገዢ ስንሆን ንብረታችንን ገንዘባችንን አስተማማኝ ንብረት ላይ ማፍሰስ ነው የምንፈልገው። እነሱ ደግሞ የሚፈልጉት ቶሎ ቤቱ ሸጠው ኮሚሽናቸውን መውሰድ ነው። ስለዚህ ማለት የአላማ ግጭት ስለሚኖር በትክክል የኛን አላማ በምን አይነት በኩል እናሳካ እንደምንችል በጥንቃቄ ተረድተን እነሱን ለማሸነፍ መሞከር ወይንም ደግሞ ከነሱ ጋር የሚኖረንን ዲል ወይንም ደግሞ ስምምነት
በምን አይነት መልኩ አሸናፊ ሊሆን እንደሚችል በጥንቃቄ መወሰን እጅግ በጣም አስፈላጊ ነው። ከዛ ውጪ ከህግ አንጻር ያሉ ጉዳዮችን በተአምር ልናልፋቸው የማይገቡ ጉዳዮች ስለሆነ ሁሌም በጥንቃቄ መረዳትና የእነሱን ጉዳይ ማለት የመጨረሻ ግብ ላይ ለማድረስ እጅግ በጣም አስፈላጊና ተገቢ ነው። ስለዚህ እሱን መረዳት ከባለ ህግ ባለሙያ ጋር መመካከር እጅግ በጣም አስፈላጊ ነው። ከዛ ውጪ እንግዲህ ከግብይቱ ማን ምን ሊጠቀም እንደሚችል መረዳትና ማወቅ ያስፈልጋል። በእርግጠኝነት ከቤት ግብይት ውስጥ የሚጠቀም ብዙ አይነት ባለድርሻ አካል አለ። መንግስት ይጠቀማል። ያው ንብረት ለማዞር የምንከፍለው ግብር ይኖራል። ከዛም ውጪ የቤት አሻሻጭ ኤጀንቱ ይጠቀማል። ከዛ ውጪ የቤት አልሚ ሪል ስቴት ከሆነ የምንገዛው ሪል ስቴቱም ይጠቀማል። ከዛም ውጪ ብዙ አካላት ሊጠቀሙ ይችላሉ። ዋናው ቁም ነገር ግን መረጃ አቢዩዝ አድርጎ ሊሰጠኝ የሚችል አካል አለ ወይ? ፍላጎቱን ማለት ጥቅሙን ለማርካት ብሎ መጠየቅ እጅግ በጣም አስፈላጊ ነው። በዋናነት የሪል ስቴት አሻሻጮች ዋና አላማቸው ኮሚሽን ማግኘት ነው። ኮሚሽን ካገኙ በኋላ የኛ ቤት ይለቅ አይለቅ በብዙ አይነት መልኩ ላይ ማለት ብዙ ጭንቀት ወይንም ደግሞ ብዙ አይነት ትኩረት ላይ ሰጡት ይችላሉ። ስለዚህ ለዛ ነው ከግብይቱ ማን ምን ሊጠቀም እንደሚችል መረዳትና ማወቅ። ስለዚህ ሁሉንም እንደ ሁሉም ጥቅሙ ማክሲማይዝ ለማድረግ ስለሚጥር በምንችለው አይነት አጋጣሚ ሁሉ የኛን ጥቅም ደግሞ በጥሩ ሁኔታ ለማስጠበቅ መሞከር እጅግ በጣም አስፈላጊ ነው። ከዛ ውጪ መጨረሻ ላይ እንግዲህ ግዢውን መፈጸም ይኖራል። ግዢውን ስንፈጽም ግን ሁሉም አስፈላጊ መረጃዎች መኖራቸውና መሟላታቸውን እጅግ በጣም እርግጠኞች መሆን መቻል አለብን። በእርግጠኝነት እየሰራን ያለው ጉዳይ የጽድቅ ጉዳይ ሳይሆን የመኖርና ያለመኖር እጅግ በጣም ለህይወታችን አስፈላጊ የሆነ ጉዳይ ስለሆነ ህግ ማለት አላወኩም እንደዚህ አልገባኝም የሚሉት ነገሮች መልስ ስለሌላቸው በእርግጠኝነት ህግ ደግሞ ክፍተት ሊጠቀም ስለሚችል በዋናነት ግን ሁሉም ሰነዶች ሁሉም የባለቤትነት ማረጋገጫ ሰነዶች እንዲሁም ደግሞ የአከፋፈል ሂደት በተለይ የቤት ከሪል ስቴት የምንገዛ ከሆነ የአከፋፈል ሂደት በማስታወቂያ የወጣው የአከፋፈል ሂደትና በትክክል ፊርማው ላይ ውላችን ላይ የተቀመጠ የአከፋፈል ሂደት በትክክል መቀመጡን እርግጠኛ መሆን መቻል አለብን። ከዛ ውጪ ከፈረምነው በኋላ ምናልባት ገንዘባችንን መልሱ የሚል ሰጣ ገባ ውስጥ ብንገባ በምንም አይነት መልኩ ልናሸንፍ የምንችልበት ሁኔታ ያለ አይመስለኝም። ለዛ ነው እንግዲህ ምናልባት ይሄንን መነሻ ሀሳብ በመውሰድ ምናልባት ቤት ለመግዛት ስታስቡ ወይም ደግሞ ቤት በመግዛት ሂደት ላይ እያላችሁ እነዚህን 5 እና 6 ቁም ነገሮች ልብ ብላችሁ የራሳችሁን ውሳኔ ከነዚህ ነጥቦች አንፃር መዝናችሁ ተገቢውን አይነት ጥንቃቄ ተገቢውን አይነት ውሳኔ እንድትወስኑ ለማሳሰብ ተማው ይሄን አዘጋጅቷል። ስለመጣችሁ እጅግ በጣም አመሰግናለሁ። ምናልባት ሰብስክራይብ ሳታደርጉ እያያችሁን ከሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሁለተኛ ሶስተኛ ለእርሶ የሚጠቅም ምንም አይነት መረጃ ቢያስፈልጎት ኮሜንት ላይ ቢጽፉልን በእርግጠኝነት ዝግጅት አዘጋጅተን ጊዜ ወስደን የምንመጣ ይሆናል። ስለመጡ እጅግ በጣም አመሰግናለሁ። ከዛ ውጪ ምናልባት ማስተካከል ያለብን ጉዳይ ካለ ጉዳዩ እንድናስተካክል ኮሜንት ላይ እንዲጽፉልን ምናልባት ደግሞ የዩቲዩብ አልጎሪዝም ይሰራው በላይክና ኮሜንት ድጋፍ ስለሆነ ላይክ በማድረግ ኮሜንትን በመስጠት እንዲተባበሩ እንዲደግፉን ለብዙ ባልደረቦቹት ጓደኞች ቤተሰብ ዘመድ ጓደኛ እንዲደርስ ሼር እንዲያደርጉ ለማሳሰብ እንፈልጋለን። ከዚህ ጋር የተገናኙ ብዙ አይነት ቪዲዮዎች በተለይ ደግሞ ከንግድና የተለያዩ ጉዳዮች ጋር ማለት የመረዳት ፍላጎት ካሉት ይሄ ቤት ትክክለኛ ቤቶት እንደሆነ ልናስረግጥሎት እንፈልጋለን። ስለመጡ እጅግ በጣም ደስ ይለናል። በዛሬው ፕሮግራማችን ይሄንን ያክል መረጃ እንሰጥዎታለን። ስለመጡ እጅግ በጣም አመሰግናለሁ። ከተማው ቲዩብ ተስፋዬ ጌዲዮን ነበርኩኝ። የዘወትር አገልጋዮት መልካም ጊዜ እንዲሆን ተመኘው። አመሰግናለሁ።